ቤኪ ስፖርት ዕለታዊና አጫጭር ስፖርታዊ መረጃ። ውድ የቤኪ ስፖርት ቻናል ቤተሰቦች የዕለቱን አጫጭር ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። አሁን በተጠናቀቀ የእንግሊዝ ፕሪሚየር ሊግ ጨዋታ መድፈኞቹ አርሰናሎች በኤምሬትስ ኒውካስትልን አስተናግደው 1-0 በሆነ ውጤት አሸንፈዋል። የማሸነፊያውንም ግብ በመጀመሪያው አጋማሽ ኤብሪች ኤዜ ከሃቨርት ያገኘውን ኳስ እጅግ በድንቅ ሁኔታ አስቆጥሮ አርሰናሎችን መሪ ያደረጉ ቢሆኑም ኒውካስትሎች ከዛ በኋላ በጣም ብዙ ድሎችን ፈጥረው አርሰናሎችን ያስጨነቁ ቢሆንም ጎል ማግኘት አልቻሉም። የአርሰናል ተከላካይ ክፍል እንደተለመደው እጅግ በጣም አስደናቂ ነበር ማለት ነው። አርሰናሎችም ውጤቱን ተከትሎ በማሸነፋቸው ምክንያት በአንድ የጎል ዕዳና በ3 ነጥብ ይዘው በመጣታቸው ለጊዜውም ቢሆን ማንቸስተር ሲቲዎች እስኪጫወቱ ድረስ የሊጉ መሪ መሆን ችሏል። አርሰናል በጨዋታው ላይ እጅግ ፈሪ ሆኖ ነበር የታየው። ባለፈው ዕለት ያሳየንን ከማንቸስተር ሲቲ ጋር ያሳየን ድንቅ ብቃት ላይ ሊደግሞ አልቻለም። ሆኖም ግን በዚህ ሰዓት የሚያስፈልገው 3 ነጥብ በመሆኑ አርሰናል የሚያስፈልገውን 3 ነጥብ ይዞ ወጣት የሊጉ መሪ መሆን ችሏል። በዚህም አርሰናል ቀጣይ ማንቸስተር ሲቲ እስኪጫወት ድረስ የሊጉ መሪ መሆን ችሏል። በጨዋታውም ላይ ፕሬንካፔ እጅግ አስደናቂ ብቃትን ያሳየ ሲሆን ሌላኛው ሁሌም ዲክላራይስ ነው የመሃል ሜዳው ሞተር፣ እሱም ሌላ ድንቅ እንቅስቃሴ ያሳየ ተጫዋች ነበር። ጋብሪኤል ማካሬሽ እንደተለመደው ሜዳውን ሲቆጣጠር የተከላካይ ክፍሉን ሲያረጋጋ የነበረ ተጫዋች ነው። ቪክቶር ዮኬሬሽ ተቀይሮ ገብቶ እጅግ የምታናድድ ኳስ የጎል ልዩነቱን ወደ 2 የምታረግ የምችል ኳስ አግኝቶ ብቻውን መስጠት ሲሞክር ተቀምጧል። እሱ በጣም የሚያስቆጭ ነው። በአርሰናል በኩል በኒውካስትል በኩል እነ ቮልትማዳን እነ ዊሳን አስገብቶ እጅግ ድንቅ ሙከራዎችን አድርጓል። ዊሳ የሚገርም ኳስ አስደናቂ ኳስ ነበር የሳተው፣ ጎል መሆን የነበረበት ኳስ ነው። ኒውካስትልም ዛሬ መሸነፉን ተከትሎ በሊጉ 5 ተከታታይ ጨዋታ ሽንፈት ገጥሞታል ማለት ነው። አርሰናሎችም ቀጣይ ማንቸስተር ሲቲ ቀሪውን ጨዋታ ከኤቨርተን ጋር እስኪያደርግ ድረስ የሊጉ መሪ ሆነው ተቀምጠዋል ማለት ነው። ፕሬንካፔን በእኔ አስተያየት የዛሬው ጨዋታ ማኑ ዘማች መሆን ያለበት ተጫዋች እጅግ ድንቅ እንቅስቃሴ ሲያሳይ ነበር። በጎል ሙከራ ረገድ ኒውካስትል 13 ሞክሯል፣ አርሰናል 11 ሞክሯል። አርሰናሎች ምንም ቢግ ቻንስ መፍጠር አልቻሉም። ኒውካስትሎች 2 ቢግ ቻንስ መፍጠር ችለዋል። ብሩኖ ጉማሬሽ እና ሳንድሮ ቶናሊ እጅግ የሚገርም ለትልቅ ቲም መሆን ያለበት ሚድፊልድ እንደሆነ ዛሬ አስመስክሯል። አብሶ ሳንድሮ ቶናሊ ምን አይነት የማይደክመው ተጫዋች እንደሆነ ዛሬ አሳይቶናል። ዞሮ ግን አርሰናል ዛሬ ጨዋታውን በማሸነፍ የሊጉ መሪነት እንደገና ተቆናጧል። መድፈኞች ፋሚሊዎች እንኳን ደስ አላችሁ። እና እንደዚህ ዕለታዊ አጫጭር ስፖርታዊ መረጃዎችን ማግኘት ከፈለጋችሁ ቤኪ ስፖርትን ሰብስክራይብ ማድረግ እንዳይረሳ። መልካም ቀን።